እና ዛሬ ስለ በግና ስለ እረኛ የሚነገርበት ቀን ነው። ኖላዊ ይባላል ዕለቱ። እንደምታውቁት እንደተማራችሁትም የዛሬው ዕለት ከልደት ቀደም ብሎ ያለው አንድ እሁድ እሱ ኖላዊ ይባላል። ኖላዊ ማለት እረኛ ጠባቂ ማለት ነው። ስለዚህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጠባቂነት፣ የነቢያት ጠባቂነት፣ የሌሎችም ጥበቃ የሚነገርበትና የሚተረጎምበት አንቀጽ ነው። በቅድስት ቤተ ክርስቲያናችን ስርዓት መሰረት ሊቀ ጳጳስ በተሾመ ጊዜ፣ የደብር አለቃ በተሾመ ጊዜ፣ የገዳም አበምኔት በተሾመ ጊዜ፣ መምህራን ወንበር በተከሉ ጊዜ ይህንን ምዕራፍ አስተምረው ይሾማሉ ማለት ነው። ይህንን ምዕራፍ ያስተምራሉ። ለምን? እረኝነት ጥበቃ ስለሆነ። ስለዚህ ጌታችን መርስ ጋር ባለው በአንዲት በጸናች መንግስት ነቢያትን ቅዱሳንን ሁሉ ሲጠብቅ ኑሯል። ሲጠብቅ የኖረ እሱ ነው። እሱ እረኛ ነው። እረኞችን እየሾመ ዓለምን ሲያስተዳድር ሲመግብ የሚኖር እሱ ነው። እግዚአብሔር በባህሪ ስሙ እረኛ ይባላል። ከዚያ በኋላ ደግሞ የእሱን ሹመትና ረድኤት ይዘው ሕዝብን የሚጠብቁ ደግሞ እረኞች ይባላሉ። እግዚአብሔር የባህሪ ስሙን በጸጋ ይሰጣል። ብርሃን ተብሎ እኛን ብርሃን ይለናል። እረኛ ተብሎ እረኛ ያሰኘናል። ንጉሥ ተብሎ ነገስታትን ይሾማል፣ ንጉሥ ይባላሉ። ስለዚህ እግዚአብሔር ሁሉንም ጠቢብ ተብሎ እሱ ጥበብ ነው፣ ራሱ ጥበብ ነው፣ ደግሞ ጠቢብ ነው። ጠበብት ደግሞ ያሰኛል። የሚያውቁትን ጠቢባን ይላቸዋል። እግዚአብሔር የስም ስስት የለበትም። የባህሪ ጌትነቱን አይሰጥም እንጂ ለስሙ ሁሉንም ሰጥቷል ማለት ነው። በየማዕረጉ በየጸጋው በስሙ እንድንከብርበት እሱ ክብራችን ሞገሳችን ሆኖ የእሱ ስም በእኛ ላይ ዘይት በሰው ራስና ፊት ላይ ሆኖ የሰውን ዝገት አስለቅቆ እንዲያበራ ፊት እንዲያበራ ገጽ እንዲበራ እንደሚያደርገው ሁሉ የእሱ ስም እንደ ዘይት ሆኖ በላያችን ላይ አድሮ የድንቁርናችንና የኃጢአታችንን ዝገት አርቆ እኛ በስሙ እንድንከብርና እንድናበራ የእግዚአብሔር ቅዱስ ፈቃዱ ስለሆነ እሱን እረኛ ብለን ተብሎ ሌሎች እረኞች ስለተባሉ እግዚአብሔር አይከፋውም። ሌላው ቀርቶ አምላክ ተብሎ ቅዱሳንም ራሱ አምላክ ብሏቸዋል። ይህንም ቢሆን በዚህ አይከፋም። የሚለየው በምስጢርና በጌትነት ነው እንጂ እግዚአብሔርም አምላክ ይባላል፣ ቅዱሳንም አምላክ ይባላሉ። እግዚአብሔር እረኛ ይባላል፣ ቅዱሳን እረኛ ይባላሉ። እግዚአብሔር ብርሃን ይባላል፣ ቅዱሳን ብርሃን ይባላሉ። ሌላው ቀርቶ እግዚአብሔር ውሃ ይባላል፣ ውሃም ውሃ ይባላል። እግዚአብሔር መድኃኒት ይባላል፣ እንጨትም መድኃኒት ይባላል። ስለዚህ እግዚአብሔር ለራሱ የሰጠውን ስም መልኩን ሲሰጠን እንዳልነፈገን ሁሉ ስሙንም እንድንከብርበት ሲሰጠን አልነፈገንም። ፍጥረትን በስሙ አክብሮ ፈጥሯልና። ስለዚህ እግዚአብሔር ከፈጠረው ፍጥረት ጀምሮ ፍጥረትን ከፈጠረበት ጀምሮ ይህንን ዓለም ጠብቆ አስማምቶ በጌትነቱ አኖሮታል። እግዚአብሔር ለመኖሩ ማስረጃውም የዚህ ዓለም የፍጥረት ስምምነት ነው። ይህ ዓለም ፈጣሪ ባይኖረው ኑሮ እረኛ ጠባቂ ባይኖረው ኑሮ ምን ይሆን ነበረ? መጀመሪያው ዝብርቅርቅ ይሆን ነበረ። ይህ ዓለም ፈጣሪ ባይኖረው ኑሮ ምን ይሆናል? አንደኛ ልሙጽ ሊሆን ይችል ነበር። ልሙጽ ማለት ምን ማለት መሰላችሁ? እንደው ዝም ብሎ አማርኛው አይመችም፣ ግዙ ይሻላል። ልሙጥ ያለ ማለት ነው። እንደዚያ ማለት ነው። በቃ ድብልብል አንድ መልክ ማለት ነው። ቀይ የለ፣ ጥቁር የለ፣ ጣት የለ፣ አይን የለ፣ ጆሮ የለ፣ ሰማይ የለ፣ ኮከብ የለ፣ ውሃ የለ፣ እንጨት የለ፣ ዛፍ የለ፣ እንደው ሁሉ ዝም ብሎ አንድ ላይ የተደበለበለ ይሆን ነበረ። ፍጥረት ከአንድ ንጥረ ነገር ተገኘ የሚለው የሳይንሱ አስተሳሰብ የሚፈርሰው በዚህ ነው። እንደዚያ ቢሆን ኑሮ ፍጥረት ሁሉ አንድ አይነት ይሆን ነበረ። በውስጥ ካሉት ከመጠነ ቁስ ቢገኝ ኑሮ ከአተም ቢገኝ ወይም ደግሞ ከኤሌክትሮን ከሞለኪውል ቢገኝ ኑሮ ይህ ዓለም አንድ አይነት መልክ ይኖረው ነበረ። የተዝጎረጎረ መልክ ውብ ዓለም የተገኘው ፍጥረታትን ሁሉ ፈጥሮ የሚገዛ የባህሪ ገዥ ሕያው ቅዱስ እግዚአብሔር ስላለ ነው። ስለዚህ ሰሎሞን ምን አለ? በፍጥረታት ውበት የፈጣሪ ውበት ይታወቃል ይላል። በፍጥረታት ውበት መጽሐፈ ጥበብ ምዕራፍ 13 ላይ ሲናገር በፍጥረታት ውበት የፈጣሪ ውበት ይታወቃል። ይህ ዓለም መልክ ይዞ መኖሩ ውብ መሆኑ እግዚአብሔር እንዳለ ሁሉ ሰናይ ዘገብረ በጊዜሁ እግዚአብሔር ሁሉንም በጊዜው መልካም አድርጎ ሰርቶታል። እግዚአብሔር የሰራው ፍጥረት ሁሉ ውብ ነው፣ መልካም ነው። ስለዚህ እግዚአብሔር መኖሩ ይታወቃል። ብዙ ህብረ መልክ ሌላው ቀርቶ ሰው ራሱ ማለት ነው። አሁን አያችሁ የሰው እጅ ዝም ብሎ ጠፍጣፋ ቢሆን
እጣት ባይኖረው ዝም ብሎ ልሙጥ ቢሆን አያስጠላም? ያስጠላል። አሁን ጥርስ እዚህ አካባቢ ባይኖር አይን ባይኖር እንዲሁ ዝም ብለን ግምድል ገደል እኮ ነበር ምን መስለው ማለት ነው። አይን ባይኖር እንደ አፍንጫም እንደው እንደዚህ ባይኖር እንዲሁ ዝም ብለን ምናስፈራራ የገደል ግማሽ ነበር ምን ሆነው ማለት ነው። እንደዚህ ያለ ሁሉ መልክ የመጣው ያው ቅዱስ ውብ እግዚአብሔር ስላለ ነው። መልካም የሆነ እግዚአብሔር ስላለ እርሱ ስላለ ከሱ መልካምነት መልካም የሆነ ፍጥረት ተገኝቷል። ሌላው በጣም የሚያስደንቀው ፍጥረት ሁሉ ስርዓቱን ጠብቆ ይኖራል። ስርዓቱን ጠብቆ በጎችን ያለረኛ ብናስቀምጣቸው ተበታትነው በገመድ አንድ ቤት ውስጥ ብናስራቸው ተጠላልፈው በቃ ታንቀው መሞታቸው ነው። ተመልከቱ። እረኛ አልባ ዝም ብለን አስረን በአንድ ገመድ ብናስራቸው። እንደዚሁም ሁሉ ይህ ዓለም ያለ እረኛ ለይቶ በማይሰረ ፍቅር ይሆናል፣ በማይሰረ ሕግ ይሆናል። ሁሉንም አትሞ በየትእዛዙ ባያስረው ኑሮ ዘምቅድም ዓለም ሀታሚ ከጥንት ጀምሮ ዓለምን የሰራ ያሰማራ የቀጣ ከዚህ እስከዚህ ስፋ ከዚህ ወዲህ አትለፍ ከዚህ አትትረፍ ብሎ ወሰን ያስቀመጠ እግዚአብሔር ባይኖር ፍጥረት ሁሉ ስርዓቱን አልፎ ይደበላለቅ ነበረ። ስለዚህ በስርዓት የምንኖር ለዚህ ዓለም ጠባቂ ስላለው ነው። ታች ያለው ውሃ ወደ ላይ እንዳይፈላ ወደ ላይ እንዳይመጣ እንግዲህ ታች እንደምታውቁት ከዚህ መሬት በታች ነፋስ አለ፣ እሳት አለ፣ ከዚያ ውሃ አለ፣ መሬት አለ። የታችኛው ነፋስ እሳቱን አንድዶ እሳቱ ደግሞ ውሃውን አፍልቶ ውሃው ደግሞ መሬቱን በጥብጦ እንዳንጠፋ